ቲክቶከሮቹ ምን ገጠማቸው? እጅግ በጣም ያሳዝናል። እነዚህ ወጣቶች ለቲክቶክ ቪዲዮ እየቀረጹ እያለ ድብደባ ተፈጸመባቸው። ጫካ ውስጥ ለሰዓታት ታፍነው ሲሰቃዩም ነበር። ይህ በአዲስ አበባ የተፈጸመ አስደንጋጭ ክስተት ነው። ፖሊስ ጥንቃቄ አድርጉ ሲል መልእክት አስተላልፏል። ቲክቶከሮቹን የጸጥታ አካል ነኝ ያለ ግለሰብ የጦር መሳሪያ ይዞ ድንገት ጫካ ውስጥ ያገኛቸዋል። በዚህን ጊዜ ሁሉም ይደናገጣሉ። ወዲያው የያዘውን መሳሪያ ያወጣል። በኃይል ይጮህባቸውም ጀመር። በመሳሪያው እያስፈራራቸው አለፍ ሲልም መማታቱን ቀጠለ። በመጨረሻም የሚፈልገውን ሁሉ አድርጎ ከአካባቢው መሰወሩን ቦታው ላይ የነበሩ እነዚህ ወጣቶች ይናገራሉ። ክስተቱ ግራ የሚያጋባና ከፍተኛ ፍራቻን የፈጠረባቸውም ነበር። መታወቂያችሁን አሳዩ ምናምን አለ። አዋከበን በመሃል እየመታን ምናምን ስልካችሁ ላይ ምንድነው ያለው? የምን አባል ናችሁ? የሸኔ ናችሁ? የፋኖ ናችሁ? እያለ ስልካችንን እየተቀበለ እያየመለሰልን ያው እስከዛ ድረስ ያው ፖሊስ እንደሆነ ነው የፖሊስ አባል ነው የመሰለን። ከተቱ ስልካችሁን ብሎ ለኔ ጓደኛ ሰጠው ስልኩንና ተቀበል የነሱን ስልክ ስጡት ምናምን ብሎ ሰበሰበ። ከዛ ቀጥታ ወደ ጣቢያ እንሄዳለን እዚህ ጣቢያ እንሄዳለን አለ። በመሃል ስልክ ደወለና ላውድ ስፒከር ላይ አድርጎ 4 እግረኛና 2 ፓትሮል እታች አስፋልቱ ጋር ጠብቀኝ ምናምን አለ። ከዛ ተነሱ ቀጥሉ እንሄዳለን ወደ ፖሊስ ጣቢያ ብሎ ከዛ ወደዛ መንገድ ሲመራን ያው እኛ የመጣነው የምናውቀው መንገድ በዛ ነው። ተጠራጠረን መሃል ላይ ሌላም መንገድ ያለ መሰለን። ከዛ ያው ስልኩን ተቀበለ። በመሃል መታወቂያችንን የሁለት ጓደኞች መንጃ ፍቃድ የኔን ፋይዳ ያው የሁላችንም መታወቂያ ይዞ ነበር ሰብስቦ። ከዛ በኋላ ይሄን ስልክና የመታወቂያ ላምበረት ፖሊስ ጣቢያ ወስዳችሁ መታችሁ ሰዱ ምናምን ሲል በቃ እኔ ወዲያው ገባኝ እንትን እንደሆነ። ከዛ በኋላ ሴቷ ስትይዘው ሴቷን ሁለቴ ሲመታት እኛ ስንጠጋው ሴቷ ስትወርቅ አረ ምናምን ብለን ስንጠጋው ሁላችንም አቀባበለና እንደዚህ አድርጎ ቁጭ በሉ ምናምን ብሎ ከዛ ትኩረታችን ያቺ ራሷን እንደመሳት ሲሆን ወደሷ ስንጠጋ እየሮጠ ሄደ። ስንወርድ 2 ፖሊሶች አገኙ፣ ወንድና ሴት ፖሊሶች። ስንነግራቸው ኑ ጣቢያ እንወስዳቸው አሉ። ቀረጻ ልንጀምር አካባቢ ነው እሱ መጣና የፖሊስ አባል ነኝ በማለት ሰበሰበን አንድ ላይ መሬት ላይ ያስቀመጠን ምናምን። ከዛ ወደ ጋንጃና ሴቶች ልደፍሩ ነው አለን። እኛ ደግሞ ያው በስትክክል ራሳችንን ስለምናውቀው ምንም ነገር አልያዝንም፣ ለጥሩ ዓላማም ስለመጣን ያ ነገር አሉን ሲለው ወደ ሸኔና ፋኖ ናቸው አለ። እዛ ያም ደግሞ አሉን ሲለው ስልካችሁን አሳዩኝ አለ። ስልካችንን ሰበሰበ። ከዛ አይቶ መለሰልንና በቃ እሱም ለዘረፋ እንደመጣ ስላወቀ መማታት መሬት ላይ ደርድሮ መማታትና መሳደብ ጀመረ ምናምን። ስልኩን ቦርሶት በመክተት ከሁላችንም ሴቷን መቷት ይዟት ሄደ። መጀመሪያ ልንሰራ ይሄር ነው ሾርት ሙቪዎችም ከዚህ በፊት ሰርተናል እና አጋጣሚ ከዚህ በፊት ቪዲዮ ለመስራት ስንሄድ ያሰብነው ቤት ነበር እዛ አካባቢ ደከም ያለ ቤትና እዛ ቤት ለምን አናስፈቅድም ብለን ስንገባ አጋጣሚ እዛ የነበሩት ሰዎች ደካማ ሰዎች ናቸው። ስለዚህ የመጣንበት አላማ ጥሩ ቪዲዮ ለመስራት ስለሆነ ብለን በዛው ለሳቸውም የእርዳታ ቪዲዮ ለመስራት እሳቸውንም ኮሙኒኬት አድርገን አዋርተናቸው ፈቃደኛ ሆነው ምናምን እሺ ብለውን አናግረናቸው ነበር የወጣ ነው። ከዛ በኋላ ነው በቃ ሰውየው መጥቶ ዝርፊያው የተፈጸመው ማለት ነው። የጸጥታ አካል ነኝ ያለው ግለሰብ የጦር መሳሪያ ይዞ ሲያስፈራራቸውና በኃይለ ቃል ሲናገራቸው ነበር። ይህን ተከትሎም በወቅቱ ወጣቶቹ ምንም ማድረግ አልቻሉም። ራሳቸውን የሚከላከሉበት እድልም አልነበራቸውም። እኛ ምንም አልሞከርንም። የህግ አባል ነኝ ስላለ በቃ የፖሊስ አካል ነው ብለን ስላመንን ምንም አይነት ትግል ምንም አላረግንም። የወሰደብን እቃ 8 ነን፣ 6 ስልክ እና መንጃ ፍቃድና መታወቂያዎችን ወስዶብናል። ሽጉጥ እያቀባበለ በሰደፍ እየተማታ በርግጫ እየተማታ ስለነበረ ከአንዳችን ምንም ንብረት እንጂ የሰው ህይወት እንዳይጎል ስለፈራን በዛ አሳልፈናል። ስልኩን ይዞት እስከሚሄድ ድረስ እኔ አይምሮዬ ላይ ያለው በቃ የእንትን አካል ነው፣ በቃ የህግ አካል ነው። ምንም ስልክ ሊወስድብን ነው ምናምን ጭራሽ የሚል ሐሳብ የለኝ። ሐሳቡ የመጣልኝ በቃ ያወኩት ሊወስድ እንደሆነ ያወኩት ልክ ይሄን መታወቂያችሁንና ስልካችሁን ላምበረት ፖሊስ ጣቢያ ይዛችሁ ነው ሲል ነው። በቃ እንደዚህ መሳሪያ ይዞ ምናምን እስከዛሬ ማጋጥሞኝ ስለማያውቅ
እዛች ሰዓት እስክደት ድረስ በቃ ከዛ ሊቆጣጠር ምናምን የመጣ ነው መሰለኝ። ያው አካባቢው ላይ ተሯሯጥን ትንሽ ሁለቱ በዛኛም በዚህ ምናምን ተሯሯጥ፣ ግን ምንም የለም። ቀጥታ ነው የወረድነው። ከዛ እንደወረድን አጋጣሚ ፖሊሶችን አገኘን። ቀጥታ ወደ ፖሊስ ጣቢያ ሄድን። ቲክቶከሮቹ ጉዳዩን ወዲያው ለፖሊስ ያሳወቁ ሲሆን በተፈጸመው ድርጊት ዙሪያ ጥቆማ የደረሰው ፖሊስም ጠንካራ ክትትል ሲያደርግ መቆየቱን አስታውቋል። ስውር ክትትል እየተደረገ ሳለ ሁለቱ ተጠርጣሪዎች ቀደም ሲል በ8 ሰዓት አካባቢ ላይ ካፍ ብሎ ካራና መሳለሚያ መሀል ላይ ወንጀል ፈጽመው እየመጡ ሳለ ተጠራጥረው ከምሽቱ 12 ሰዓት አካባቢ ላይ ተጠራጥረው አንደኛውን ሲፈትሹት አንደኛው ያልተያዘ ተከሳሽ ስለነበረ ከኋላ ላይ ልክ ሲያቸው ፖሊስ መሆኑን ሲያረጋግጥ መሳሪያ በላያቸው ላይ የተኮሰ ተሰወረ። ከተሰወረ በኋላ ያው በምርመራ ያዝናቸው። ከተያዙ በኋላ ያው ምርመራ ስናደርግ ከጃቸው አንድ ባለቤቱ እስካሁን ያልተረጋገጠ ወይ ምርመራ ላይ ያለ አንድ ከጃቸው ስልክ የተገኘበት አግባብ አለ። እነሱም ከአንድ ከሴትና ከወንድ አብረው ቁጭ ባሉበት ሰዓት ላይ ወንጀሉ እንደዚህ በሽጉጥ አስፈራርተን ወንጀሉን ፈጽመን ነው እየመጣን ያለ የተያዝ ነው ያለ በመሆኑ እሱም ያው ቃሉን ሰጥቷል። ምርመራ ስናደርግ ቲክቶከሮችን የፈጸመባቸው ሰው ተጠርጣሪ አለ በማለት ወደ ንፋስ ስልክ ላፍቶ አካባቢ ጠቁሞን በምሪት ያዝነው። ከያዝነው በኋላ ከአንድ ከቲክቶከሮች መሀል የተወሰደ ስልክ አንድ አልትራ ሞባይል ተገኝቷል። እሱን ያው ምርመራ እያደረግን ያለነው ለሚኩራ፣ ቦሌ፣ ንፋስ ስልክ ላፍቶና የመሳሰሉ ክፍለ ከተማ በአጠቃላይ ወደ 8 ወንጀሎችን አጣርተናል። ፖሊስ የምርመራና የክትትል ስራውን አጠናቆ ለግል ተበዳዮቹ ስልክ በመደወል ውጤቱን ያሳውቃቸዋል። ያልጠበቁትን ነገር በመስማታቸው ሁሉም ከፍተኛ የደስታ ስሜት ተፈጠረባቸው። ተደውሎልን ተይዟል ምናምን ሲባል እዚህ እስክደርስ አላመንኩም። እንዴት ሊያዝ ቻለ የሚለውን ነገር ስደርስ ራሱ መሆኑን ሳቅ ገረመኝ በጣም። ተይዞ ሳይው በጣም ተገርሜያለሁ። እና ያው በመሃል የአንዷን ስልክ ፓተርን የለውም ነበር። ያኔም ስናወራ የኔ እኮ ፓተርን የለውም ምናምን ስትለኝ አንቺንማ በቃ ይጠቀምበታል ምናምን እያልኳት ነበር ይመስለኛል። እሱንም እንዳልኩት እየተጠቀመበት ነው መሰለኝ። የአንዷ ስልክ ተይዟል። ስልኩም ይገኛል ብዬ ተስፋ አደርጋለሁ። አሁን ተስፋ አግኝቻለሁ የመገኘቱ። ይያዛል ብዬ ጭራሽ ከነበረው ድንጋጤና አንተን ይያዛል ብዬ በቃ ተስፋ ቆርጬ ነበረ፣ አያዝም ብዬ ማለት ነው። ከዛ ግን ሊያውም በዚህ በአጭር ጊዜ ውስጥ አስደምመውናል የፖሊሶቹ እና በጣም እናመሰግናለን። ፍትህ ሚኒስቴርም ከዚህ ቀደም በብዛት የራይድ ሹፌሮች ላይ ትኩረት ያደረገ ወንጀል ሲፈጸም እንደነበረ አስታውሶ አሁን ደግሞ በዚህ መልኩ መፈጸሙን ተከትሎ ህብረተሰቡ ጥንቃቄ እንዲያደርግና መታለል እንደሌለበት አሳስቧል። የወንጀሎቹ አፈጻጸም የሙድና ወንጀሎቹ ባህሪ አፈጻጸም ከጊዜ ከሁኔታ ይለያያል። ለምሳሌ ቀደም ሲል ከአመታት በፊት የነበረው በእነዚህ በራይድ አሽከርካሪዎች ላይ ራይድ ነኝ ብሎ ይሳፈራል። ከዛ የተወሰነ ጊዜ ከሄደ በኋላ የራይድ አሽከርካሪውን በመግደል ተሽከርካሪውን እንደዛው የሚያመልጡበት ሁኔታ ነበር። አሁን ላለፉት 2016 እና 17 እንዲሁም አሁንም የቀጠለ ነገር ደግሞ ምንድነው የአዲስ አበባ ፖሊስ አባላት ነን፣ የፌደራል ፖሊስ አባላት ነን፣ ለህጋዊ በዚህ ወይ በጦር መሳሪያ ዝውውር ተጠርጣላችሁ ወይ የፋኖ አባል ናችሁ ወይ ደግሞ የሸኔ አባል ናችሁ፣ ስለዚህ ለብርበራ ይመጣን የሚል መነሻ ያደርጉና ትጥቁንም ይለብሱታል። ፖሊስ የሚጠቀምባቸውን ቁሳቁሶች በሙሉ ይጠቀማሉ። ስለዚህ መጀመሪያ ህጋዊ ሽፋን አልብሰው ይገባሉ። ከዛ በኋላ ሰዎቹን ተራ በተራ ኢንተርቪው እናደርጋቸዋለን ነው የሆነ ነገር እናደርጋቸዋለንና ሰዎቹን እስኪ በትክክል የህግ አካል ከሆናችሁ መታወቂያ አሳዩን ምናምን የሚሉ ከሆነ ደግሞ ወደ ኃይል ተግባር ይገባና የዘረፋ ወንጀል ይፈጸማል። አሁን ከረንት ላይ ያለው ነገር የወንጀል አፈጻጸሙ በባህሪው እንደዚህ ነው። ግን ደግሞ በምርመራ ሂደት ስንመጣ በትክክልም እነዚህ ሰዎች የህግ አካላት ሳይሆኑ ብርበራም የማይደረግባቸው ሁኔታዎች ሌሊትም የሚሆንበት ነገር አለ። በጦር መሳሪያ ታግዞ የሚፈጸም ከባድ የወንጀል ድርጊት ከእስር ጀምሮ እስከ ሞት በሚያደርስ ቅጣት በህግ ሊያስቀጣ እንደሚችል
ተገልጿል። አፈጻጸሙ በባህሪው አንደኛ ወንጀሉ የተፈጸመው በተቋቋመ የወንበዴ ቡድን የሆነ እንደሆነ ተበዳዩን ወይም ደግሞ የግል ተበዳይ የምንለውን ሰው የሞት አደጋ እንደሚያደርስበት አስረግጦ የነገረው እንደሆነ አፈጻጸሙ የጦር መሳሪያን በመጠቀም የተፈጸመ ከሆነ የአካል ጉዳትም ደርሶ ከሆነ የደግሞ በወንጀል ሕግ አንቀጽ 671 ስር እንደተመለከተው ከባድ ውንብድና ልንለው እንችላለን። የሚያስቀጣውም ከ5 ዓመት እስከ 25 ዓመት ሊደርስ የሚችል ጽኑ እስራት ነው። ከ5 ዓመት እስከ 25 ዓመት ያስቀጣል ያልኩህ የደረሰውን ጉዳት ታሳቢ ያደረገ ነው። ይህ ከ5 ዓመት እስከ 25 ዓመት ባለው ስር የሚቆይ አይደለም፣ ብቻ የሚገደብ አይደለም። በወንጀል ሕግ አንቀጽ 671 ቁጥር 2 ስር ከዚህም ደግሞ ከብዶ ቅጣት ሊወሰን እንደሚችል ያመላክታል። እንዴት፣ መቼ፣ ምን ሲሆን የሚለውን ብናይ ለምሳሌ ወንጀሉ የተፈጸመው በተደራጀ የወንጀል ቡድን ከሆነ በጦር መሳሪያ ከሆነ የተለየ አደገኝነትን ጭካኔን ያሳየ ከሆነ ይሄ ዝም ብሎ ይሄ ከ5 ዓመት እስከ 25 ዓመት ሳይሆን በእድሜ ልክ ሊያስቀጣ ይችላል። ከዛም አልፎ ደግሞ የደረሰው ጉዳት ሞትን አስከትሎ ከሆነ ጨከን ያለ ለየት ያለ ይሄ አደገኛነትን የሚያሳይ ከሆነ ምናልባትም በሞት ሊያስቀጣ እንደሚችል በወንጀል ሕግ አንቀጽ 671 ስር ተደንጎ ይገኛል። በተለያየ ጊዜና ቦታ መሰል የወንጀል ድርጊት ሊፈጸም ስለሚችል ሁሉም አስፈላጊውን ጥንቃቄ እንዲያደርግ መልእክት ተላልፏል። ቲክቶከሮችም ሆነ ቪዲዮ የሚሰሩ ሾርት ቪዲዮም ፊልም የሚሰሩ ሰዎች እንደዚህ አይነት ቦታ በሚሄዱበት ሰዓት በአካባቢያቸው ለሚቀርጹበት ቦታ ጥበቃ እንዲደረግላቸው አሳወቀው ለፖሊስ። ምክንያቱም እዛ የነበሩት አባሎች ዘርፊያው ከተፈጸመ በኋላ ለነሱ ብናሳወቃቸው ኖሮ ይሄ ነገር አይፈጠርም ነበር በማለት ማለት ነው። ህዝቡ ለፖሊስ ለአካባቢ ላለ ከፖሊስ ወንጀል የሚፈጽም ሰው አሳልፎ መስጠት እንዳለባቸው መረጃ መስጠት እንዳለባቸው ህዝቡ ይሄንን ሊተባበረን ይገባል። ማህበረሰቡ ራሱ ወንጀል አስከፊነት አውቆ ወንጀል ሊፈጸም የሚችልባቸው ሲናሪዎችን ራሱን ከወንጀል ተጋላጭነት መጠበቁ የተሻለ ነው። አንዳንድ ጊዜ ሰዓቶች አሉ፣ ወቅቶች አሉ፣ ሁኔታዎች አሉ። ስለዚህ ሲንቀሳቀሱ ራሳቸው ለአደጋ ተጋላጭ አለመሆናቸው ማረጋገጥ ያስፈልጋል። የሚፈጸሙ ወንጀሎችን ደግሞ በአቅራቢያ በሚገኝ የኮሚኒቲ ፖሊስ ሪፖርት ማድረግ፣ ወንጀል ምርመራ እንዲጀመር ማድረግ፣ ወንጀል ምርመራ ከተጀመረ በኋላ ደግሞ በፍርድ ቤትም ቀርቦ እነዛ ግለሰቦች ላይ ምስክር በመሆን ቢያስቀጡ